የአጽናፈ ዓለሙ ታላቁ ጉዞ የኢስራእና የሚዕራጅ ታሪክ በታሪክ ለመጀመሪያ ጊዜ የሰው ልጅ የማሰብን ጥግ የደረሰበት ቴክኖሎጂ ኤአይ ከዘመናት በፊት የተከሰተውን ታላቅ መንፈሳዊ ጉዞ በአይነ ህሊናችን እንድንስል ሰፊ እድል ሰጥቶናል። ይህ ከአላህ ፍጡራን ሁሉ እጅግ ንጹህ የሆነው ነብዩ መሐመድ አለይሂ ሰላም ካከናወኗቸው ታላላቅ ተአምራት አንዱ የሆነው የኢስራእና የሚዕራጅ ጉዞ ታሪክ ነው። በዚህ ቪዲዮ ልብን በሚነኩ አስገራሚ ክስተቶችና ታላላቅ ትዕይንቶች የተሞላውን ይህን ጉዞ አብረን የምንቃኝ ይሆናል። ታሪኩ የሚጀምረው መካ ውስጥ በነበረች አንዲት ጸጥተኛ ሌሊት ላይ ነው። የአላህ መልእክተኛ ውዱ ነብይ አለይሂ ሰላም በከፊል እንቅልፍ ላይ ሳሉ ታላቁ መልአክ ጅብሪል አለይሂ ሰላም መጥቶ ቀሰቀሳቸው። ከእንቅልፋቸው ቀስቅሷቸውም እንዲህ አላቸው፣ ሙሐመድ ሆይ ኑ እንሂድ። አላህ በሰማያት ሊያይህ ይፈልጋል። በነፍስህም በስጋህም ከዚህ ከመስጂድ አልሐራም እስከ ሩቁ ስፍራ መስጂድ አልአቅሷ ድረስ በታላቅ ጉዞ ላይ እንድወስድህ አዞኛል አላቸው። ታዲያ ለዚህ ሰማያዊ ጉዞ ጅብሪል ቡራቅ የተባለውን አስደናቂ ፍጡር አዘጋጅቶ ነበር። ቡራቅ ከፈረስ የሚያንስ ከበቅሎም ከፍ የሚል በብርሃን የተሸመነ ነጭ ፍጡር ሲሆን እይታው በሚደርስበት ስፍራ አይን ጥቅሻ የሚገሰግስ ክንፍ ያለው ልዩ ፍጡር ነው። ነብዩ መሐመድ ሊሳፈሩበት ሲቀርቡ ፍጡሩ ከእርሳቸው ታላቅነትና መንፈሳዊ ግርማ ሞገስ የተነሳ ተንቀጠቀጠ፣ ተርገፈገፈም። ጅብሪልም አረጋጋው። ተረጋጋ፣ በአላህ እምላለሁ ከእርሱ የበለጠ ታላቅ ፍጡር ጀርባህ ላይ ወጥቶ አያውቅም ሲለው ቡራቁም ረግቶ ቆመ። ውዱ ነብይ በቡራቁ ላይ እንደተቀመጡ በታሪካቸው ያልተገኘለት ታላቁ ጉዞ ተጀመረ። ቡራቁ የሌሊቱን ጸጥታ እየሰነጠቀ ከአንዱ አድማስ ወደ ሌላው አድማስ በመብረቅ ፍጥነት ይጓዝ ጀመር። በዚህ ጉዟቸው ላይ ነብዩ ድንገት እጅግ ደስ የሚል መዓዛን አሸተቱ። ልባቸው ተነክቶ ጅብሪል ሆይ ይህ የማን መልካም መዓዛ ነው ብለው ጠየቁት። ጅብሪልም ይህ በአላህ ላይ በነበራት ጽኑ እምነት ምክንያት ከነ ልጆቿ በዘይት እሳት የተቀቀለችው የፊርዓውን ልጅ ጸጉር ሰሪ የማሽጧ መቃብር ነው ሲል መለሰላቸው። በመጨረሻም የነቢያት መቀመጫ ወደ ሆነችው ኢየሩሳሌም ወይም ቤተል መቅዲስ ደረሱ። ነብዩም ከቡራቁ ላይ ወርደው ዛሬም ድረስ ሐይጡል ቡራቅ ተብሎ በሚታወቀው ስፍራ ቡራቅን አሰሩት። ወደ መስጂድ አልአቅሷ ሲገቡ ግን በህይወታቸው አይተውት የማያውቁት አስደናቂ ክስተት ጠበቃቸው። መስጂዱ ከጥግ እስከ ጥግ በሰው ተሞልቷል። እነዚህ ሰዎች ከአደም ጀምሮ እስከ ኢሳ ድረስ የነበሩ 124000 የሚጠጉ ነቢያትና መልእክተኞች በሙሉ ነበሩ። ሁሉም የመጨረሻውን ነብይ በጉጉት እየጠበቁ ነበር። ነቢያት ሙሳ፣ ኢሳና ኢብራሂም አለይሂም ሰላም ቀድመው ተቀበሏቸው። በዚህ ታላቅ መንፈሳዊ ጉባኤ ጅብሪል ነብዩ መሐመድን አለይሂ ሰላም እጃቸውን ይዞ ወደፊት አቀረባቸውና የሁሉም ነቢያት መሪ ወይም ኢማም ሆነው እንዲያሰግዱ አደረጋቸው። ይህ በሰው ልጅ ታሪክ ውስጥ ታይቶ የማይታወቅ በግርማ ሞገስ የተሞላ ታላቅ አምልኮ ነበር። የአላህን አንድነት ያስተማሩ ነቢያት በሙሉ በመጨረሻው መልእክተኛ መሪነት ለአንድ አምላክ ሰገዱ። ይህ ክስተት ልክ የእስልምና